እታመናለሁ ምግብ መጠጤ ነሽ እታመናለሁ ስምሽ ይማርካል እታመናለሁ ወንድምና እህቴ እታመናለሁ ዘመዴ ነሻል እታመናለሁ ብራብ ብጠማ እታመናለሁ እርካታዬ ነሽ እታመናለሁ ፍቅርሽ ሲበዛልኝ አልኩኝ ስሚ ነሽ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ እታመናለሁ ጻድቃንዬ የነገርኩሽን አደራሽን ጻድቃንዬ አደራሽን ሰሚ ነሽ እስኪ ነገራችሁ አደራሽን ሰሚ ነሽ የነገርኩሽን አደራሽን ኪዳነ ምሕረት የነገርኩሽን አደራሽን ኪዳነ ምሕረት የነገርኩሽን አደራሽን የነገርኩሽን አደራሽን የነገርኩሽን አደራሽን ሲጨንቀኝ ሲጠብ አደራሽን ያየሁሽን አደራሽን የልቤን ቋጠሮ አደራሽን ፍቺው ያልኩሽን አደራሽን እኔማ ምን አለኝ አደራሽን ባዶ ናት ሕይወቴ አደራሽን ምልጃሽ ደግፈኝ አደራ እመቤቴ አደራሽን እንዳለን ድንግል ትባርከን እንዳለን ድንግል ትባርከን እንዳለን ድንግል ትባርከን እንዳለን ድንግል ትባርከን ትባርከን አሜን ሰሜነሿ ጻድቃኔ እንዳንቺ አዳንዬ ሰባ ግሸኗ ሳሳ አጽዋሻ ገነት ማርጫችሁ ፍቅር ሰላም አንድነት አድለን ሀገራችን ኢትዮጵያን ዳሯን እሳት አይሏን ገነት ታርግልን እልል ብላችሁ እግዚአብሔርን አመስግኑ። በደንብ እስኪ ከፍ አድርጋችሁ አመስግኑት እግዚአብሔርን። ዝማሬ መላእክትን የተቀበለ አምላካችን ዝማሬያችንን እንዲቀበልልን የእሱ መልካም ፍቃድ ይሁንልን። እሱ መልካም ፍቃድ ይሁንልን። ለነበረን ጊዜ አምላካችን ስሙ ይክበር ይመስገን። ከዚህ በመቀጠል አባታችን ቄስ በክረ መጋቢ ሃይማኖት ቄስ በክረ በጸሎት ያሳርጉልናል። እንደዚሁም ነገ ቄደር እንጠመቃለን። ለቄደር የሚያስፈልጉትን ነገሮችንም ይነግሩናል። ቀጥታ ወደ ክብር አባታችን እሺ ላስተማሩን ለመከሩን ለመምህራኖቻችን የአገልግሎት ዘመናቸውን ይባርክልን። እልል ብላችሁ አመስግኑ እግዚአብሔር። እንደዚሁም እኛም በድንግል ማርያም ደጅ ቁጭ ብለን ዛሬ ደግሞ በተለየ መንገድ የአባታችን የአቡነ ሀብተ ማርያም የአቡነ ተክለ ሃይማኖት እንደዚሁም የክርስቶስ ሰምራ እረፍታቸውን በማሰብ እየተባረክን እየተቀደስን ነውና ያለነው። ሁላችንም የአባታችን የተክለ ሃይማኖት የክርስቶስ ሰምራ ጸጋና በረከት ከሁላችን ጋር ይሆንልን። በምታት በሟርት በደንቀራ በጽዋት በርግማን ከጠንቋይ ከደብተራ ከቃልቻ ተልኮ የመጣ ምድራውያን አጋንንት ሁሉ ወላዲተ አምላክ በቸርነቷ አባታችን ተክለ ሃይማኖት ረድኤት በረከት ከሁላችን ጋር አድሮ ያስወግዱልን። እንግዲህ ዛሬ ቄደር አመለጠን ብላችሁ የጠየቃችሁ አላችሁ። ቄደር ዛሬ አጥምቀናል። ያልተጠመቀ ሰው ምናልባት አመለጠን ያላችሁ ነገ እናንተን ለማጥመቅና ሌሎችም እንደዚሁ
መጠመቅ የሚገባችሁ አካሉ ካላችሁ ትጠመቃላችሁ ማለት ነው። በመሆኑም ቄደር የሚያስፈልገው ነገሮች እንነግራችሁና እኔን ይመለከተኛል ብላችሁ